አባዬ ደህና ነህ? ውሃውን እኔ እሰጥሃለሁ። መድኃኒትህንም አልወሰድክም አይደል? ግን ሳብሪን አስጠንቅቄው ነበር። ሀሊዴ ፏት ላይ ጥቃት ፈጽመን ነበር፣ ግን አልተሳካልንም፣ አምልጦናል። እንዴት ነው የሆነው? ባለቀ ሰዓት ጥቆማ ደረሰው። ከውስጥ ነው ጥቆማ የደረሰው፣ ከውስጥ ነው። አባዬ የቅርብ ሰው የምንለው ከሆነ ይከዳማን ሊከዳን ይችላል። ያን ሁሉ ዓመት ራሴን ተጋፍጬዋለሁ። መጽናኛዬ በቀሌን እንደምበቀል ማወቄ ነው። አባዬ ውሸት ነበር፣ ያ ሁሉ ነገር ውሸት ነበር። አባዬ አቁም። ለዓመታት ሚስቴን እና ልጆቼን ከገደለ ሰው ጋር ነበር ስወዳጅ የነበረው። አባዬ በየቀኑ አባዬ አቁም። አይኑን እያየሁት ግን ጠላቴ እንደሆነ አልታወቀኝም። ምን አይነት ሰው ነኝ? አባዬ ፏት የማትረባ ሀሊዴ እጄ አንቄ ነው የምገድለው። ሳምባውን ነው የምነቅልለት፣ እገድለዋለሁ። አንተን አደረግከው። እኔ አይደለሁም። ጥቆማውን የሰጠው እኔ አይደለሁም። አንተ ነህ የነገርከው። እኔ አይደለሁም። አንተ እውነት በእቴ ምን እላለሁ? እኔ አይደለሁም። በጭራሽ አላደረግኩትም። ወይኔ እንደዛ ከሆነ ቃል ገባልኝ። ያንን ሰው ይዘህ እንደምታመጣው ቃል ገባልኝ። የዛኔ ብቻ ነው ማምነህ፣ የዛኔ ነው ማምነህ። አሊሬዛ አባዬ አፈን ክፈት። ያኔ ነው ማምነህ። ወንድም ሳብሪ አባዬ በል ተነስ አባዬ ወንድሜ ተነስ፣ ጠንከር በል። ወይኔ ወደ እኔ ጋር አምጣው። በል አባዬ እንሂድ እባክህ። ምንድን ነው የማደርገው? ምን ላደርግ ነው? ብለሽኝ ስለነበር እኮ ነው። ለምንድን ነው በቃልሽ አልተገኘሽው? እሺ በቃ ተይው። መልካም ቀን። ቻው። እንዴት አደርክ? እንዴት አደርሽ? እንዴት አምሮብሻል ባክሽ። አትቀልድብኝ ቡራክ። እኔ ለራሴ በዚህ በጠዋት ከሰይጣኖች ጋር ስጣላ ነበር። ምን ተፈጠረ? ዳሪያ ደውላ ነበር። ማለት አባቷ ስንት ነገር ካደረገ በኋላ አሁን ምን ፈልጋል ትደውል ትችላለች። እና ምን አለች? ባክ ልታገኝ ፈልጋ ነው የሚሆነው። ከዛ ስልኩን ዘጋውባትና ሲያምርሽ ቅር አልኳት። ደግ አደረግሽ። እሺ በቃ ያናግራታለሁ። አንቺ ምንም አትጨነቂ። እሺ እንበል በቃ። ቡራክ ዳሪያ ወይ ተመስገን፣ በስተመጨረሻ ማገኘው። በጣም ናፍቀኝ ነበር። ስንት ነገር ከሆነ በኋላ ናፈኩሽ። አባትሽ ስንት ነገር ካደረገ በኋላ ግን አንቺ ደውለሽ ማናገር አልነበረብሽም? እመነኝ፣ እኔ ይሄ እንደሚፈጠር አላውቅም ነበር። አባዬ አንተን ለማዳን ያደረገው መስሎኝ ነበር። ታውቃለህ፣ ባውቅ ኑሮ አስቆመው ነበር። አምንሻለሁ እኮ እኔ። እማዬ ምን ያደረግሽ ነው? ውጪ እያልኩሽ ነው። እማዬ በይ ከዚህ ውጪ። እማዬ በሩን ክፈቺ። ሄሎ ወይዘሮ መሊክ አንቺ ነሽ? ከኛ እጅ ማምለጥ መስችል መስሎ ነበር አይደል አቶ ቡራክ? ስማኝ አንድ ነገር አስረግጬ ልንገር። አሁንም ቢሆን ያ የድምጽ ቅጂ ስልኬ ላይ ያለ። እሺ ሀሊዴ እዚህ ሁሉ ነገር ውስጥ እንደገባ ስታውቅ ምን ልትል ትችላለች? እሱን አስበህበታል? የማያልፍ ቀን እንደሌላ አታውቂም እንዴ ሰይጣኒት? አዎ ጦርነት ላይ ነን እና መሆን ያለበት ይሆናል። ሰይጣን ነሽ? አዎ ሰይጣኒት ነው ያልኩት። ምን ነው ቆይ ደበረሽ እንዴ ሰይጣኒት? ሰይጣንም እኮ መልአክ ነበር።
ወይዘሮ መሊክ አንተ ራስህ ከሰይጣናት ብስም ብለህ ነው የራስህን ሞት እየመረጥክ እንደሆነ ታውቃለህ አይደለ? ተሰማኛለህ። ለሆነው ነገር ትከፍላለህ። ለሁሉም ነገር አንተና ቤተሰብ ሁላችሁም ትከፍሏታላችሁ። እሺ ያልኩት ግልጽ ነው አይደለም? ይሄ ሁሉ የሆነው ባንቺ ምክንያት ነው። ይሄ ሁሉ ባንቺ ነው የተፈጠረው። ይቅርታ እማዬ፣ ስልኬን ቀምታኝ ነው። ሄሎ ሄሎ ዳሪያ፣ እጅግ በጣም እፈልግሻለሁ። ምንም ቢሆን እኔን ታውቂኛለሽ። እኔን እያስጨነቁኝ ነው ያሉት። ብቻዬን አስቀሩኝ። አንቺም አሁንም እውነት የምትወጂ ከሆነ የምለው አልገባህም እንዴ? ከልቤ እኮ ነው የምልህ። ለአንተ ምንም ነገር አደርጋለሁ። ምንም ነገር? እሺ አሁን አንድ ነገር ብጠይቅሽ እሺ ትይኛለሽ? ጠይቀኝ። ምንድነው የምትፈልገው? አልጀሪዛ ይኸውልህ፣ አሁን ሁሉም ነገር ሰላም ነው። አታስብ። በቅርብ ቀን ያንን እድል መልሰህ ታገኘዋለህ። ያኔ ፉአትን ትገለዋለህ። ይሄ ነገር ስለ ፉአት አይደለም አጎቴ። እና ስለማን ነው? አሽሜት ፉአትን ከነ ነፍሱ እንዳመጣለት ይፈልጋል። ግን ደግሞ ሌሎቹም ሰዎች እነሱም አንድ አይነት ነገር ነው የሚፈልጉት። ስለ ሌላኛው ነገር ነው የምታወራው? እንግዲህ ምንድን ነው የምትፈልገው? ከዚህ በፊት እንዳልኩት ነው። ይህንን በእጃችን ላይ ያለን እድል እንድናጣ አልፈልግም አጎቴ። ግን ደግሞ ያለነው መንታ መንገድ ላይ ነው። ስለዚህ ከነዚህ መንገድ አንዱን መምረጥ ሊኖርብህ ነው ማለት ነው? አዎ እንደዛ ይመስላል። እና ማኔ ይሄ ምርጫ የሁላችንን ዕጣ ፈንታ የሚወስን ነው። ይህንን ዓለም ስትቀላቀል እና መሆን ያለብህን ሰው ስትሆን በየቀኑ ለውሳኔ ትገደዳለህ። ይገርምሃል፣ እኔም እስር ቤት እያለሁ እንዳንተ ብዙ ውሳኔ ስወስን ነበር። በእኔ ቦታ ብትሆን ምን ታደርጋለህ? እንግዲህ እኔ ልጅ እኔ በሆን ምን አደርጋለሁ? ቀድመን ብናውቅ ኖሮ እንወስን ነበር። ወይ ጀልባ ውስጥ ትገባና ትሄዳለህ፣ ወይንም በመኪና ድልድዩን ትሻገራለህ። ግን አንዳቸው አንድ ቀን ይወጣሉ። አንደኛው ክንፍ አለው፣ ከማንም ሰው በላይ መብረር ይችላል። ምናልባት ከዚህ የተሻለ መንገድ ሊኖር ይችላል። አልሪዛ፣ ምናልባት ዕጣ ፈንታ የምትለው ነገር እጃችን ላይ ያለ ነገር ይሆናል። ምርጫ መውሰድ ይኖርብኛል ብዬ አስብና ከዛ ደግሞ ሌላ ሶስተኛ መንገድ እፈልጋለሁ። ሌላ አማራጭ ካለ ያለው አንዳንዴ ሳታስበው ሕይወት አዲስ መንገድ ያሳያሃል ልጄ።
ችግሩ ገንዘብ አይደለም። እና ደግሞ ችግሩ ገንዘብ እንዴት እንደመጣ አይደለም። ችግሩ ለገንዘብ ስትል እኔን እና ቡራክን ስለምታደርጋቸው ነገሮች ነው። አሁን እያወራሃት የነበረችውን ሴት አስተውላታል? ከማን ጋር ስለ ስራ እንደምታወራ ግን አስተውልሃል? እህቷን እንድገድል ያደረካትን ሴት ነበር እያወራ የነበረው። ምንድን ነው የምታወራው? ዝም በል ዝም በል። ዋሾኝ እንዲህ አባዬ? አንተ እኔን የልብ ጓደኛዬን እንድገድል አድርገኸኛል። ቡራክን የሚወዳትን ሴት የሃሊዴን እናትና ወንድም እንድገድል አድርገሃል። ከዚህ በላይ ምንም ልታደርገኝ አትችልም አባዬ። እባክህን ራስን አረጋጋ። ተረጋጋና እናውራ። ያልከውን ነገር አድርጌያለሁ። አጠፋሽው? አዎ። ግን መቼ ነው የማገኝ ማለት ነው? ዳሪያ፣ አሁን ነገሮች ተበላሽተዋል። ግን መቼ እንደሚሆን አሳውቅሻለሁ። እሺ። አንበሳ ነኝ፣ አንበሳ። ወይ ወንድሜ፣ ምንድነው ደስታ? ወንድሜ አቶ ፉአት ወጥቷል። የግል ስብሰባ ነበረው። ሹፌሩ ነው የነገረኝ። የት ነው የሄደው? አላውቅም ነበር። ምንም አልነገረኝም። የምን የግል ስብሰባ ነው? ምንም አላውቅም። ምንም የሰማሁት ነገር የለም። እሺ በል ተዘጋጅ ፊኮ። በጣም ሩቅ ቦታ ነው የምንሄደው። በል እንሂድ። በቃ እንሂድ። የት ነው የምንሄደው? መውጣት አንችልም። የዛሬ ስራችን ለየት ያለ ነው። ና የደም ግፊት በጣም ነው የቀነሰው። እስቲ ለምግብ ቤቶቹ ሾርባ እንዲሰሩልህ ነግራቸዋለሁ። መጣው አባዬ። አመሰግናለሁ የኔ ውድ። ፈጣሪ ማረህ። ፉአት ያለበትን አውቄዋለሁ። ከሼሙዝና ጋሌፕ ጋር ያልጨረሰውን ሥራ ለመስራት እንደወጣ ተነግሮኛል። ሼሙዝ ነው የነገረው? እሱ ጋር መደወልም ሆነ ሰዎቹን ሳብሪ ጋር መላክ አልቻለም ማለት ነው። ሰውየው የሚታመን ሰው ነው እንዴ? እሺ የቀረውን እንጨርሰዋል፣ አታስብ። አሌ ሪዛ፣ እዛ ሆቴል ማንም ሰው እንዲገባ አይፈቅዱም። መሄድ አችልም። ሰዎች እንኳን በታጠቀ መኪና ነው የሚገቡትና የሚወጡት። እሱን ለማግኘት ትንሽ ይከብዳል። አንድ መንገድ እፈልጋለሁ። ፉአት እርምጃ መውሰዱ አይቀርም። ያጠቃልና ሲያጠቃ ደግሞ የእኛም ቤተሰብ ብቻ አይደለም፣ ሴቶችን፣ ልጆችን፣ ሁሉንም ሰው ነው። ልክ ድሮ እንዳደረገው ነው የሚያደርገው። ይገባኛል፣ በደንብ ነው የሚገባኝ። ከምችለው በላይ ነው የማደርገው። ምንም አታስብ። እንግዲህ ቅናን። ይግቡ። አሊ ሪዛ፣ መውጣት አለብኝ። ከመሄዴ በፊት ላዋራሽ ፈልጌ ነበር። እሺ፣ በጣም ጥሩ። አረፍ በል። ምን እንደምትፈልጊ በደንብ አውቃለሁ። ስሚኝ፣ ሁሌም ቢሆን እሄዳለሁ ነበር የምትይው። ማውራት እንደማያስፈልገን አውቃለሁ ሃሊዴ። ግን አልሸሽም፣ ማውራት እፈልጋለሁ። ይኸውልሽ፣ ማዳመጥ የምፈልገው አንቺን ነው። ግን ለማውራት በሞከርኩ ቁጥር የታነኩ ይመስለኛል። ግን ምንም ቢሆን ዛሬ አወራለሁ። በድጋሚ ካልተገናኘ እንድታውቂልኝ እፈልጋለሁ። ከልቤ ነው። አሊ ሪዛ፣ ምን እያልክ ነው?
መጥፎ ነገር ልታደርግ ነው አይደል? አባዬ ነው አይደል? አልሪዛ በል መልስልኝ። አሊዴ እባክሽ እኔን እያዳመጥኩ ነው። አንቺን ከማወቄ በፊት ምን አይነት ሰው እንደነበርኩ አላውቅም። አንቺን ሳገኝሽ ህይወቴ ታድሶ በአዲስ ምዕራፍ የጀመረ ነው የመሰለኝ። በጣም ይገርማል። ካንቺ በፊት በኋላም ማንኛውም ሴት የለችም አሊዴ። ከዛ ርቄ በፍጹም ማሰብ አልችልም። አንቺ ማለት ብርሃኔ ነሽ። ልቤን በደስታ የምታበሪ ብርሃን ነሽ። ልቤን በፍጹም ደስታ ትሞያለሽ አሊዴ የኔ ውድ። ይህንን እንዳትረሺው ብዬ ነው። ምንድን ነው? አልገባኝም። እየተሰናበትከኝ ነው እንዴ? ጥለኸኝ ልትሄድ ነው እንዴ? አልሪዛ አትሂድ፣ አትሂድ። ካላንተ መኖር አልችልም። ስለዚህ ሰዎች እንግዲህ ምኑን እነግራችኋለሁ? ትላንትና ክህደቱን ባይናችሁ አይታችሁታል። ሐሽሜት ሁላችንንም ሊያጠቃን የሚያስችል ድፍረት አለው። ከምንም በላይ ደግሞ ሼሙዝ ቦታ ላይ ነው ያለው። ለማመን በጣም የሚከብድ ነው። ስለዚህ አሁን መልስ መስጠት አስፈላጊ ነው። እንግዲህ ከጠላት ጋር ጦርነት ውስጥ ስንገባ አብረው እየተፋለሙ ያሉትን ሰዎች ማመን አለብህ። አለበለዚያ ጦርነቱን ትሸነፋለህ። ያው ለማሸነፍ ብቻህን ከምትሆን ይልቅ ባልደረባ ቢኖር ይመረጣል። ለዚህ ደግሞ ጥሩ ምሳሌ የሚሆነው ቢያዝቲ አብረውት የነበሩት ሰዎች ባይከዱት ኖሮ ማን ያውቃል፣ ምናልባት እጅግ በጣም አደገኛውን ቲሙርንና ግብረ አበሮቹን ያለምንም ጥርጥር የሚያሸንፍበት መንገድ ሊኖር ይችላል ማለት ነው። ግን ያሳዝናል፣ ተይዟል። ልክ እንደ እንስሳ አስረውት አቆይተውት ከዛ በሚያሳቅቅ ሁኔታ የገዛ ሚስቱ ፊት እኮ ነው አርደው የገደሉት። አስታውስ። ግን እኮ ጦርነቱን የተሸነፈው ስለከዱት ሳይሆን ጠጋበኛ ስለሆነ ብቻ ነው። ልቡ በእብሪት ስለተሞላ። አዎ ሼሙዝ ልክ ነህ። ጥጋብ የሰውን እይታ ያበላሻል። በዚህ ምክንያት
አጠገቤ የሚፈጠረውን ክህደትና ሸር ማየት አትችልም። ለማንኛውም ግን ያልጨረስነውን ንግግር ብንጨርስ ጥሩ ይመስለኛል። አሁን ውሳኔ ላይ ብንደርስ በጣም ጥሩ ይመስለኛል። ስለዚህ አሁን እዚህ ጦርነት ላይ አብረህን ነህ ወይስ አይደለህም? ለማንኛውም ግን ውሳኔው ያንተ ነው። ምንም አልጫነህ። ሽማግሌው እንደዛ ከሆነ የሚያስበው ውሳኔው በጣም ግልጽ ነው። አብሬህ ነኝ። ሼሙዝ እኛ እንኳን ክህደት አንታገስም። ይሄን ሁሉም ሰው በደንብ ያውቀዋል። ግን ደግሞ ፊት ለፊታችን ሐሽሜት ነው ያለው። ለብዙ ዓመታት አብረነው ስንጓዝ የነበረ ሰው ነው አደል እንዴ? ስለዚህ ፈታኝ ነው የሚሆነው። ምን ማለት ነው? ማለትማ መጀመሪያ ብንተያይ ጥሩ ነው እና ያው እንግዲህ በሚፈልገው ነገር ላይ የማይሳተፍ ከሆነ አስፈላጊውን ነገር እናደርጋለን። እንደዛ ነው። አዎ እንደዛ ነው። አሁን አለቃ ሐሽሜትን እንደፈለክ ትለየዋለህ ማለት ነው ሼሙዝ። ምንም አታስብ። በዚህ ምክንያት በቅርብ ጊዜ ወደ አንተ እንደሚመጣ አትርሳ። ጋሊብ እሱ ቤት ውስጥ ነው ጥቃት ያደረሰብን። ምክንያቱም እውነቱን የተናገረው እሱ ስለሆነ ነው። ይኸውና የት ነው? ጥበቆቹ ጋር ቤቱን በሰዎች እያስጠበቀ ነው። ያው ውስጥ መግባት አንችልም። ስለዚህ መኪናው ውስጥ ከመግባቱ በፊት ልንይዘው ይገባል። ስንት ሰዎች እንደሚሆኑ ታውቃለህ? 2 ሰዎች ከፊት ይኖራሉ። አንዱ ሹፌሩ ነው እና 2 ሰዎች ደግሞ ከጀርባ ይኖራሉ። ፈጣሪ ከረዳን ምንም አንሆንም። ፈሪድ እዛ ሂድና አንተ ጠብቀው። ቶሎ በል። እንካ። ይህንን ከመጀመሪያውም ለምን አላደረግነውም ፒኮ? በሕይወት እንዲኖሩ የፈቀድንላቸው አብረን ለመዝናናት ነው። ከዛ ምን ተፈጠረ? ኃይለኛ ችግር አጋጠመን። ንገረኝ እስኪ፣ ችግር እንዳያጋጥመን ደግሞ ምን ማድረግ ነበረብን ፊኮ? ትንሽ እያለ የባቡን ጭንቅላት ለመምታት መሞከር ነበር። ትሰማኛለህ? ምህረት የሚባል ነገር አይኖርም። በጭራሽ ብቻውን አንተውም። አሁን በጭራሽ ከኛ ያመልጠንም። ፊኮ የምታያቸው ነገሮች ላይ ተኩስ። ቦም ቦም ቦም። ተነስ። እውነትን ነው። ወኔ ይሰጣል አይደል? አቶ ፉአት ነው የሚደውለው ነው አይደለ? ለምንድን ነው እኔ ጋር እየደወለች ያለችው? ወንድሜ ሊወጡ ነው። እሺ፣ በደንብ እያየ። እሺ፣ እንዳታስብ።
ወንድሜ የቀድሙ ጥቁር መኪና በመኪና ማቆሚያው ጋር ሄዷል። ስለዚህ ፉአት እዛው ጋር ተሳፍሮ በዛው ሊሄድ ይችላል። ጥንቃቄ እያደረግን ነው ማለት ነው። ምን ልናደርግ ነው? በላንተ ግባ፣ እኛ እንከታተለዋለን። ወንድሜ አንችልም፣ ረፍዷል። ፈሪት፣ ያንን ፉአት ዛሬውኑ ይዘዋለሁ። ወንድሜ እርግጠኛ ነህ? ምንም አማራጭ የለንም። በቃ ይሄ ነገር ዛሬ ማብቃት አለበት። የሚሄድበት ቦታ ሁሉ እንከታተለዋለን። ቀስ እያልክ ንዳ፣ ደግሞ ርቀትህን ጠብቅ። ቅድም የደወልሽልኝ ሰዓት ምንም ቢፈጠር ይሁን ብዬ ነበር የመጣሁት። መጮህ፣ መናገር፣ መሳደብ፣ መናደድ፣ መተኮስ ወይም መግደል ራሱ ትችያለሽ ብዬሽ ነበር። ግን እንደዛም ሆኖ መጣሁ። አባትሽ ሐሽሜት እኔን እንድታጠምጂ ልኮሽ እንዳልሆነ መቼም ተስፋ አድርጋለሁ። አባቴ ስራ ውስጥ በምንም ታምር ሴቶችን አይከትም፣ በተለይ ምንም ያላደረጉ ልጆችን። መቼም ቢሆን እንደዛ አያደርግም። እሺ አያደርገውም። ግን ደግሞ ያንተ አባት ቤተሰቤን እንዳለ በጠበጠው ቡራክ፣ እናቴንና ወንድሞቼንም ጭምር። አንተም ይሄንን ታውቃለህ። እነዚህን እውነታዎች እንኳን አውቀ ምንም ሳታፍር መተህ እንደምትወደኝ ነገርከኝ። እንዴት እንደተሰቃየው አይተሃል። እንዴት እንደተጎዳሁም አይተሃል። ግን ዝም አልክ። አልተሳሳትኩም አይደል? አላወኩም ነበር። ከዓመታት በፊት ነው የተፈጠረው። ባውቅ ኖሮ አባቴ እንዳያደርገው እከራከረው ነበር፣ እቃወመውም ነበር። ያው እኛ የሚያስጠላ ህይወት ውስጥ ነው የተፈጠርነው። እሱን ታውቂያለሽ። እናም አንዳንዴ ምንም ነገር ማድረግ አትችይም። በህይወት ለመቆየት ብቻ ነው የምትሞክሪው። ጠዋት ስትወጪ ማታ ወደ ቤት መመለስ እንደምትችይና እንደማትችይ አታውቂም። ዛሬ ማታ ስትተኚ ጠዋት እንደምትነሺ ተስፋ ታደርጊያለሽ። ልትነሽም ላትነሽም ትችያለሽ። እርግጠኛ አይደለሽም። ያሳዝናል፣ በጣም ያሳዝናል። አሁን ግን ገብቶኛል። ሃሊዴ ምን እያደረግሽ ነው? ልተኩሽብኝ ነው እንዴ? በል ሂድ። ሃሊዴ ንዳው።
ወደ ግራ ነው እየሄደ ያለው። ተመልከተው። በጭራሽ እንዳይጠፋበት ፈሪት። ወንድሜ ምን እያደረግክ ነው? ሌላ አማራጭ የለም። ፏት ጣልቃ ሳይገባ በፊት ይህንን ነገር መጨረሳል። ቆይ ቀስ በል እንዳትታይ። አሊ ሪዛ እዚህ ብዙ ሰው ነው ያለው። እዚህ እኮ ምንም ነገር ማድረግ አንችልም። ሃሊዴ ሽጉጡን ጣዩ። ተመልከቺ፣ አሁን መኪና እንዳለ በዝቷል። ስለዚህ ሰዎች ያዩናል እና በፈጣሪ ስም ሰው ላይ ልተኩሽ ትችያለሽ እኮ። ያ ደግሞ ምን ማለት እንደሆነ አሳምረሽ ታውቂያለሽ። ሐኪም እኮ ነሽ ሐኪም። ስለዚህ ማክበር ያለብሽ ሕግ አለ። ስራሽ የሰዎችን ሕይወት ማጨለም አይደለም፣ ይልቁንም እነሱን ማከም ነው። ሃሊዴ አይደል እንዴ? አይኔን ለሰከንድ እንኳን አልጨፍንም። እና እኔን ነው እብድ የምትይኝ? እኔን ነው? አንቺ ግን ከኔ የባሰ እብድ ነሽ። ግን ቢሆንም እኔ እሱ ባህሪሽን እወድልሻለሁ። ወደፊት ብቻ እይ። እያየው ነው፣ ግን ጋርደሽኛል። ሽጉጡን ብታወርጁም እንኳን ምንም አይቀየርም። ዓለም እኔ ሌሊና ድቤ ቢሆንም እንኳን አንቺን ልጎዳሽ አልችልም በጭራሽ። እና አልጎዳሽም። የፈለገ ነገር ቢሆን አላደርገውም። ለአንቺ ትልቅ ቦታ አለኝ። ስለዚህ አሁን ሽጉጡን አውርጁ። በስህተት የማይሆን ነገር እንዳታደርጊ። አሁንም ምንም አልገባህም አይደል? እንደለመድከው በቃላት አታታልለኝም። ከዚህ በኋላ ብትሞት ምንም አይመስለኝም። ያ ሁላ በቀልና ክህደት ዛሬ ያበቃል። ሎርድ ነው በቃ። አሊ ሪዛ ውረድ። ሃሊዴ ይሄ በጣም አደገኛ ነገር ነው። ውረድ አልኩ። አይሆንም። ሽጉጡን አውርዱ። ተረጋጋ። ሽጉጡን አውርዱ። ተረጋጋ። እዚህ ጋር ችግር አትፍጠሩ። ምንም ነገር የለም። አውርዱ። ፊኮ ተው። ተረጋጋ። እሺ ወንድሜ። ሽጉጡን አውርዱ። ፏት አይደለም።
በልና በቃ እንሂድ። ፏት አይደለም ወንድሜ፣ በል በቃ ና እንሂድ። ፏት አይደለም፣ ፏት አይደለም። ፊኮ ሽጉጡን አውርድ አልኩህ እኮ። ከተተኮሰብን እንተኩሳለን። ሃሊዴ አንቺም እንደዛው። አባት ጋር ደውል። ሃሊዴ ስሚኝ፣ ይሄ ነገር በጣም አደገኛ እየሆነ ነው ያለው። እባክሽ እንደዚህ ሆነሽ አባቴን እንዳታገኘው። እንገናኛለን። አሁንስ አትደውልለትም? ቡራክ ሃሊዴ ምን ሆነሻ? ሽጉጡን አውርጅ እንጂ እባክሽ ተረጋጊና እናውራ። ፏት አባዬ! አለቃ ውስጥ ብንገባ ይሻላል። ተረጋጉ። መጀመሪያ ምን እንደተፈጠረ ነው። አውርዱ። እባክህ ጥሩ ዜና ብቻ ንገረኝ። እንዳልኩ ነው፣ የምችለውን ሁሉ አድርጌያለሁ። ግን ፏት እዛ አልነበረም። ሼሙዝ ገለውት መኪና ውስጥ አስገብተውት ነበረ። ምን እያልክ ነው? ምን ይባላል እንግዲህ፣ ነፍሱን ይማረው። ያንን ሰይጣን ፏትን ተመልከተው። እዛ ጠረጴዛ ላይ ከሚሰበሰቡት ከገደለ የሚያምነው አለ ማለት ነው። ጋሊፕ ከሆቴሉ መጀመሪያ ሄደው እሱ ነው። ግልጽ ነው፣ ከፏት ጋር ይስማማል። ጥሩ ነው። ሁሉም ሰው የሚፈልገውን መምረጥ ይችላል፣ መብቱ ነው። አጋ ሃሊዴ፣ እሺ አሁን እመጣለሁ በላት። ትንሽ ትጠብቀኝ። መጣሁ። እዚህ የለችም። ስንወጣ ወጣለች። ወዴት? ቆይ ከማን ጋር ነው የወጣችው? ብቻዋን ነው። ደግሞ መኪና ይዛ ነው የወጣችው። ሳብሪ አላስጠነቀቅኩህም ነበር እንዴ? ማንም ሰው ከዚህ ቤት እንዳይወጣ ብዬ አልነበረም እንዴ? አዎ ነግረኸኝ ነበር፣ ግን እንዴት እንደወጣች አላውቅም። ወይ አንዴና ሃሊዴን አግኛትና ይዛ አምጣት። አፍጥነው። እሺ አጋ። ፈሪት አንተም ከሳብሪ ጋር ፈልጋት። ሰዎቻችን ጋር ደውላ አይተዋት ከሆነ ጠይቅ። እሺ። ወይ አምላኬ! አይ ስልክ አታነሳም።
ይህች ልጅ ያለችበትን ማሰብ ስልችት ነው ያለኝ። እንዴት እንደሆነችና ምን እያደረገች እንደሆነ ማሰብ ይደክማል። ሁሌም ቸልተኛ ነች። ምን ማድረግ ትችላለች? ሰፈር ውስጥ ሄዳ ነው የሚሆነው። በቅርቡ እናውቃለን፣ አታስብ። አቤት አማቼ። መሌክ፣ ሀሊዴ እዛ ናት? አይ የለችም። ምን ነው? ምን ተፈጠረ? ምን ሆናችኋል? እሺ በቃ ቆይ፣ አትደናገጥና ያጣራለሁ። ያለችበትን እጠይቃለሁ። ዳሪያም ጋር እደውላለሁ። ምንም አታስብ እሺ? እኔ ያጣራለሁ። ምንም አታስብ። አንተ ብቻ ተረጋጋ። ውዴ፣ የት ነበርክ ሚታት? ታውቂያለሽ፣ እኛ ቤት አካባቢ ነበርኩና መጥፎ ዜና ሰማሁ። ምን ማለት ነው? ምን ተፈጠረ? ፉአድ ሼሙዝን አስገድሎታል። ስለዚህ ፉአድ አሁንም በሕይወት አለ እያልክ ነው? አሁንም ተርፏል? ይሄ ጥሩ አይደለም። ነገሮች እየተበላሹ እንዳሉ አይታየም እንዴ? ከጠረጴዛው አንድ ሰው ጎሏል መሌክ። እንዲህ አለቃ ሲገደል ከረጅም ዓመታት በኋላ ይሄ የመጀመሪያው ነው። ማን የተገደለው? ዋናው አለቃ እኮ ነው። ማንም ሰው መዳፈር አይችልም እኮ ነበር። አሁን በዛ ጠረጴዛ ዙሪያ የሚቀመጠውን ሁሉንም አለቃ አንድ በአንድ ነው የሚጨርሳቸው። በእርግጠኝነት በዚህ ሰዓት ሁሉም ሰው እኛ ላይ አይኑን ጥሏል። ልክ ነሽ። ግን ደግሞ እዛ ቦታ ላይ የሚቀመጡ ሰዎች ብዙ ጊዜ አይቆዩ። እንደዛ ቀላል አይደለም። የኔ ውድ፣ ይኸውልሽ የማይሆን ጦርነት ውስጥ በመግባት ያለኝን ነገር ማጣት በፍጹም አልፈልግም።